እሺ ሰላም ሰላም ጤና ይስጥልን። ሰላማችሁ ይብዛ። ዛሬ ከአንድ እንግዳ ጋር ይገኛለሁ። ይህ እንግዳ በኤማውስ ኮሌጅ ውስጥ አስተባባሪ ሆኖ የሚሰራ ጅማ ቅርንጫፍ ላይ እንደውም ደግሞ በኤማውስ ውስጥ ሲማር ትምህርቱን ሲከታተል የቆየ ተማሪ ነውና ዛሬ ስለ ኤማውስ አንዳንድ ነገሮችን ወደ እናንተ እናቀርባለን። ከወዲሁ እንድትከታተሉን በጌታ ፍቅር እናሳስባችኋለን። ሰላም ጤና ይስጥልኝ። እንደምን ዋልክ? ሰላም ነህ? ዛሬ እንግዲህ በዚህ ሚዲያ ላይ አክብሬ በዚህ ቦታ ላይ በመገኘቴ ከልብ ምስጋና አቀርባለሁ። እስቲ ከመጀመራችን በፊት ራስዎትን እስቲ ያስተዋውቁልን። ስሜ አብዱ እባላለሁኝ። በጅማና አካባቢው ላይ በኤማውስ ኢትዮጵያ አስተባባሪ ነው እና ጅማና አካባቢው ላይ ኤማውስን እያስተባበሩ ይገኛል። በጣም እጅግ እናመሰግናለን። እስቲ እንግዲህ ከኮሌጁ ጋር ተያይዞ ያሉትን ይበልጥ ተስፋፍቶ እንግዲህ እንደሰማሁት ሙሉ ከአንተ እሰማለሁ። በእርግጥ እንደሰማሁት በጣም ረጅም ጊዜ የቆየ ልምድ ያላቸው በአገልግሎትም የቆዩ በጣም ትልቅ አገልጋዮችና አስተማሪዎች እንዳሉ ሰምቻለሁ። በእርግጥ በተለያዩ ከተሞች ላይም ደግሞ ብራንቹ እንዳለ ሰምቻለሁ። ይበልጥ ሰውም ሁሉ ይበልጥ እንዲያውቅ በሚዲያው አንዳንድ ጥያቄዎችን እጠይቃለሁና እስቲ የመጀመሪያ ጥያቄ ይሄን ልጠይቅ። የኤማውስ መጽሐፍ ቅዱስ ኮሌጅ በዋናነት የተመሰረተበት ዓላማና ዛሬ ላይ እያበረከተ ያለው ነገር ምንድን ነው? የኤማውስ ኢትዮጵያ የስነ መለኮት ትምህርት ቤት የተመሰረተበት ዋነኛው ዓላማው በክርስቶስ ተልእኮ ላይ ሰዎችን ማዘጋጀት ነው። ጌታ ኢየሱስ ክርስቶስ በማቴዎስ 28:18 ላይ ልክ ሐዋርያቱን ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ብሎ ጌታ ኢየሱስ ያኔ የሰጠውን ሚሽን ዛሬም የኤማውስ ኢትዮጵያ ሰዎችን ለዚህ ተልእኮ በማዘጋጀትና በማሰልጠን ለዓለም አቀፉ የወንጌል አገልግሎት ሰዎችን ማዘጋጀት ነው። ሰዎችን በትምህርት እያዘጋጃል ለሚሽን አገልግሎት ይልካል። የኤማውስ ኢትዮጵያ የትምህርት አገልግሎት የክርስቶስ ተልእኮ ለመፈጸም እየሰራ ያለ አገልግሎት ነው። በጣም ድንቅ ነው። እስቲ እንቀጥልና በአሁኑ ወቅት ምን ያህል ተማሪዎች ይኖራሉ? ምን አይነት የትምህርት ፕሮግራሞችስ እየሰጣችሁ ትገኛላችሁ? የኤማውስ ኢትዮጵያ እንደ ምስራቅ አፍሪካ ኢትዮጵያ ውስጥ 246 ብራንቾች አሉን። በእነዚህ ብራንቾች ሁሉ ላይ የመጽሐፍ ስቶሮች አሉን። በእነዛ ስቶሮች ለተማሪዎቻችን መጽሐፍ እናቀርባለን። በ246 የትምህርት ጣቢያዎቻችን ላይ ወይንም ዲስታንስ በምናስተምርባቸው ቦታዎች ላይ እኛ በዚህ አካባቢ ወደ 1500 ተማሪዎች አሉ። ጅማና አጋሮን መቱን ሚዛንን ይዘን 1500 ተማሪዎች አሉ። ስለዚህ እነዚህ ተማሪዎችን በማሰልጠን ላይ እንገኛለን እና አሁን ላይ የዚህ ናክል ተማሪዎች አሉ። ኤማውስ በደቡብ ምዕራብ ኢትዮጵያ ጅማ፣ አጋሮ፣ ሚዛን፣ መቱ እና በወረዳ ከተማዎች ላይ 1500 ተማሪዎች አሉ። እስቲ ከተማሪዎቹ ቁጥር ተነስተን ምን ማለት ትምህርት ፕሮግራሞች እየሰጡ ይገኛሉ? ኤማውስ ኢትዮጵያ በሶስት የትምህርት እንትኖች ላይ ያስተምራል። አንደኛው ከ10ኛ ክፍል በታች ላሉት በሰርቲፊኬት፣ ከ10ኛ ክፍል በላይ ላሉት 12ኛ ክፍል ላሉት በትምህርት ውጤታቸው ታይቶ የዲፕሎማ ፕሮግራም ያዘጋጃል። ዲፕሎማ ላላቸው ደግሞ የዲግሪ ፕሮግራም ያስተምራል። በመቀጠል ደግሞ በ2019 እግዚአብሔር ቢፈቅድና ብንኖር የማስተርስ ፕሮግራም፣ ዲግሪ ላላቸው የማስተርስ ፕሮግራም ያስተምራል። በጣም ጥሩ። እስቲ ከዚህ ጋር ተያይዞ ትምህርቱ የሚሰጥበት ቋንቋ ምንድን ነው? ኤማውስ ኢትዮጵያ በእንግሊዝኛ፣ በአማርኛ፣ በኦሮምኛ፣ በትግርኛ በእነዚህ 4 ቋንቋዎች ትምህርቱን ይሰጣል። ስለዚህ በሰዎች በአፍ መፍቻቸው ቋንቋ ለምሳሌ በኦሮሚያ ክልል ላይ በኦሮምኛ እንሰጣለን።
ለሚፈልግ ሰውም በአማርኛ እንሰጣለን። በትግራይ አካባቢ በትግርኛ፣ በሌሎችም ኢትዮጵያ ክልሎች ላይ በአማርኛ ሰዎች በሚፈልጉት ቋንቋ እንዲማሩ የኤማሁስ ኢትዮጵያ ሁልጊዜ ራሱን አዘጋጅቶ ትምህርቱን ያሰራጫል። በጣም ጥሩ። ይሄ በተለይ በቋንቋ አካባቢ ላይ ሰዎች በሚረዱት ቋንቋ መማራቸው በጣም ጥሩ ነው ብዬ አስባለሁ። እስቲ ወደዚህ ኮሌጅ መጥቶ መማር ለሚፈልጉ አዳዲስ ተማሪዎች ኮሌጁ የሚሰጠው የትምህርት ተግባር ታገዘ መሆኑን እንዴት ይገልጹታል? የኤማሁስ ኢትዮጵያ ከሌሎች ኮሌጆች ለየት የሚያደርገው የኤማሁስ ኢትዮጵያ ያው ቅድም እንዳነሳሁላችሁ የ84 ዓመት ዕድሜ ያለው አንጋፋ ኮሌጅ ነው። የተመሰረተውም እንደ ሌሎች ኮሌጆች በሀገር ውስጥ የተመሰረተ ሳይሆን በካናዳ ቶሮንቶ የተመሰረተ ኮሌጅ ነው። አሁን ላይ ዋና ጽሕፈት ቤቱ በጀርመን ሀገር ሲሆን በመላው ዓለም ላይ በዲስታንስ በርቀት በማስተማር ላይ የሚገኝ ኮሌጅ ነው እና ይሄ ኮሌጅ የ84 ዓመት ዕድሜ ያለው ሲሆን እያንዳንዱ መጽሐፍ ተዘጋጅቶ ተማሪዎች መጽሐፋቸውን ያነባሉ፣ ጥያቄያቸውን ይሰራሉ፣ የጥያቄውን ወረቀት ይልካሉ፣ መጽሐፉን ለራሳቸው ያስቀራሉ። መጽሐፉ ትልቅ ጥቅም ነው። ይሄ የምታዩት መጽሐፍ የሁለተኛው ጴጥሮስ መልእክትና የይሁዳ መጽሐፍ ናት እና እቺን መጽሐፍ ተማሪው ለራሱ ያስቀራል፣ የጥያቄውን ወረቀት ወደ ዋናው ቢሮ ይልካል በአስተባባሪዎች አማካኝነት እና እነዚህ የምትመለከቷቸው የከፍታ ጉዞ የሚለው የዲግሪ መጽሐፎቻቸው ናቸው። ለ84 ዓመት በመላው ዓለም እየተማሩት ያለው ተማሪዎች እየተማሩት ያለው መጽሐፍ ነው እና ሌላው በዲፕሎማ ሌቭል ላይ የምትመለከቱት ይሄ የገላትያ መልእክት ክርስቶስ ቤተክርስቲያንን ወደዳት የሚል እነዚህ መጽሐፎች በዲፕሎማ ሌቭል በመላው ዓለም በኢትዮጵያና በካናዳ ወይንም በጀርመን ወይንም በእንግሊዝ በአሜሪካን እና በአውስትራሊያ ያሉ ተማሪዎች ይህን መጽሐፍ አንድ አይነት መጽሐፍ ሁለቱም ባሉበት ቦታ ላይ የሚያጠኑትና የሚማሩት መጽሐፍ ነውና በመላው ዓለም ያሉ የኤማሁስ ተማሪዎች አንድ አይነት መጽሐፍ ነው የሚያነቡት። አንድ መጽሐፍ ቅዱስን ክርስቲያኖች እንደምናነብ ሁሉ አንድ አይነት መጽሐፍ ነው የምናጠናው። ከሌላው ለየት ያደርገናል የኤማሁስ ኢትዮጵያ ወይንም የኤማሁስ ዓለም አቀፍ ትምህርት ቤት። በጣም ጥሩ ነው። እነዚህ መጽሐፎች ሳይ ምንድነው ትዝ አለኝ መጽሐፍ ቅዱስ ኮሌጅ ላይ አብዛኛ ጊዜ ሞጁል ታትሞ ነው ሌላ ቦታ ላይ የሚቀርበው። በእንደዚህ መልኩ ግን እንዲህ ተዘጋጅቶ በአማሪ ሁኔታ እንደውም ከነ ጥያቄ ምክንያቱም ተማሪው ያነባል፣ ጥያቄውን እዚሁ ይሰራል፣ መጽሐፉ ተማሪው ጋር ይቀራል፣ መልሱ በሽት ይሄዳል። ይሄ በጣም ጥሩ ነው። እስኪ ከነዚህ ወረቀት መጽሐፍቶቹ ጋር ተያይዞ ለአንድ ትምህርት ክፍያ በወር አንድ ተማሪ ስንት ይከፍላል? በዲፕሎም እስቲ ከሰርቲፊኬት እንነሳና ሰርቲፊኬት አንድ ተማሪ በወር 100 ብር ነው የሚከፍለው። ለአንድ መጽሐፍ 100 ብር ነው የሚከፍለው። ለዲፕሎማ ደግሞ የሚከፍለው 210 ብር ነው በወር የሚከፍለው። ለዲግሪ የሚከፍለው ለአንድ መጽሐፍ 375 ብር ነው። በየትኛውም የሀገሪቱ ክፍል ላይ ይኑር አንድ ተማሪ በወር 375 ብር እቤቱ ድረስ ኤማሁስ ኢትዮጵያ እቤት ድረስ ነው መጽሐፉን የሚያመጣለት እንጂ ተማሪው አይቸገርም። ተማሪው ባለበት ቦታ ላይ መጽሐፉ እቤት ድረስ። ኤማሁስን ለየት የሚያደርገው ከሌሎች እቤት ድረስ የሚመጣ ትምህርት ስለሆነ ባለህበት ቦታ መስሪያ ቤት ውስጥ ሊሆን ይችላል፣ በተለያየ ቦታ ላይ በስራ ቦታ ሊሆን ይችላል። በተለያየ የስራ እንትን ላይ ላሉ ሰዎች የኤማሁስ ኢትዮጵያ ባሉበት ቦታ ላይ መጽሐፍ ያደርሳቸዋል። እነሱም ደግሞ ባሉበት ቦታ ላይ ሰርተው ለአስተባባሪዎች የመልስ ወረቀት ይሰጣሉ። እነሱም ታርሞላቸው ደግሞ በአስተባባሪዎች አማካኝነት ውጤቱ ይደርሳቸዋል። በቴሌግራም በተለያየ የመልእክት ማስተላለፊያ መንገድ ውጤታቸውን ያውቃሉ። በጣም ጥሩ ነው። እስቲ ወደ ቀጣው ጥያቄ ልልፍና ኤማሁስ ኮሌጅ ከሌሎች መንፈሳዊ ኮሌጆች ለየት የሚያደርጉት ነገር ምንድን ነው ብሎ ያስባል? ኤማሁስ ኮሌጅ ከሌሎች ኮሌጆች ለየት የሚያደርገው የመጀመሪያው ለየት የሚያደርገው ኤማሁስ ለትርፍ የተቋቋመ ኮሌጅ አይደለም። ኤማሁስ ሌላው ደግሞ ለየት የሚያደርገው መጽሐፍ ቅዱስ ብቻና ብቻ መጽሐፍ ቅዱስ ብቻና ብቻ ነው የሚያስተምረው። ስለዚህ ከሌሎች ጋራ የሚለየው ምንድነው ሲባል ይሄ
ባይብሊካል ስነመለኮት ወይንም ባይብል ቲዮሎጂ ተብሎ እንደሚጠራው ይሄ መጽሐፍ ቅዱስን ብቻ ሌላ ነገር ግራና ቀኝ እንትን የሚለው ነገር የለም። መጽሐፍ ቅዱስን ብቻና ብቻ ያስተምራል። ለትርፍ የተቋቋመ አይደለም። ሰዎችን ለማገዝ እንዳለው ለክርስቶስ ተልእኮ ሰዎች ብቃት እንዲዘጋጁ ለማድረግ የተዘጋጀ ወይንም የሚያስተምር ኮሌጅ። በጣም ደስ ይላል። ኦሬዲ እንግዲህ ቅድም ከጥያቄዎች ጋር ከመጀመሪያ ጥያቄ ጋር የክፍያ ሁኔታና የትምህርት ጊዜ ቆይታ ምን ይመስላል የሚለውን አንስቻለሁ። እስቲ ጊዜው ምን ያክል አንድ ሰርቲፊኬት ተማሪ በምን ያክል ጊዜ ውስጥ ተምሮ ትምህርቱን ሊያጠናቀቅ ይችላል? እንደዚሁ ዲግሪ እና ዲፕሎማ ጊዜያቸው? ለሰርቲፊኬት ተማሪዎች 12 መጽሐፍ የዚህ አይነት መጽሐፍ አላቸው። አንድ መጽሐፍ ለአንድ ወር ነው የሚሰጣቸው። ያንን መጽሐፍ አንብበውት ጥያቄውን ይሰራሉ። በአንድ ዓመት ጊዜ ሰርቲፊኬት ይጠናቀቃል። ለዲፕሎማ ተማሪዎች 24 መጽሐፍ የዚህ አይነት አላቸው። እነዚህን 24ቱን መጽሐፍ በየወሩ አንዳንድ መጽሐፍ በመውሰድ በመስራት በሁለት ዓመት ጊዜ ውስጥ ያጠናቅቃሉ። የዲግሪ ተማሪዎች ልክ እንደ ዲፕሎማ ተማሪዎች ይህንን መጽሐፍ 26 መጽሐፍ ነው ያለው። 26ቱን መጽሐፍ በወር አንድ መጽሐፍ በመውሰድ በሁለት ዓመት ጊዜ ውስጥ ያጠናቅቃሉ። የዲግሪ ተማሪዎች ከዲፕሎማ ተማሪዎች ከሰርቲፊኬት ተማሪዎች የሚለያቸው ሪሰርች አላቸው። ሪሰርች ይሰራሉ እና ያንን ሪሰርች ሰርተው በትምህርት ቤቱ መምህራን ተገምግመው መደረግ ያለበትን ውጤት ያስተላልፉላቸዋል እና ኤማውስ ኢትዮጵያ በሁለት ዓመት ጊዜ ውስጥ ዲፕሎማ 2 ዓመት፣ ዲግሪ 2 ዓመት፣ ሰርቲፊኬት 1 ዓመት፣ ማስተርስ ደግሞ እግዚአብሔር ቢፈቅድና ብንኖር 2019 ላይ ያው ዋጋውንም የቆይታውን ጊዜ ምን ያህል እንደሆነ ቢሮ ሲያሳውቀን እንዲሁ በሚዲያ ላይ እንገልጽላችኋለን። እሺ፣ በጣም አመሰግናለሁ። እንግዲህ የሰማሁት ነገር አለ ምን ያክል እውነት እንደሆነ ከእርሶ ቢሰማ ደስ ይለኛልና ኤማውስ ኮሌጅ ሲባል የሰማሁት ከሱ ጋር ተያይዞ የሰማሁት አንድ ነገር አለ። ምንድነው? አብዛኛ ጊዜ መጽሐፍ ቅዱስን በአማርኛም በኦሮምኛም በተለያዩ ቋንቋዎች ሲጻፉ ይበልጥ ለመረዳት ዋና መጽሐፍ ቅዱስ የተቀዳበትን ቋንቋ ማወቅ አስፈላጊ እንደሆነ ይገባኛል። ሆኖም በዚህ ኮሌጅ ውስጥ ይሄ ቋንቋ ይሰጣል የሚል መረጃ አለ። ምን ያክል እውነት ነው? አዎ፣ ኤማውስ ኢትዮጵያ ልክ እነዚህ 26 መጽሐፎች ዲግሪዎችን የምትመለከቷቸው አንዱ መጽሐፍ የግዕዝ ትምህርት ነው። የግዕዝ ኮርስ ይሰጣል። ኤማውስ ላይ የግዕዝ ኮርስ እንደ አንድ ኮርስ ይሰጣል እና ኤማውስ ኢትዮጵያ ከሌሎች ለየት የሚያደርገው ግዕዝ የኛ ሀገር ቋንቋ ሆኖ እያለ ነጮቹ ራሳቸው በመላው ዓለም ላይ ያሉ ነጮች ግዕዝን እንደ አንድ ኮርስ ይወስዱታል። ኤማውስ ለየት ያደርገዋል። በጣም ደስ ይላል። ወደ መጨረሻዎቹ እንድና በመጨረሻ ለወንጌላውያን አብያተ ክርስቲያናት አገልጋዮች የሚያስተላልፉት ነገር ካለ እንደውም በተጨማሪ ይሄ ትምህርት ለአገልጋይ ብቻ ነው እንደው ለሁሉም አማኝ ያስፈልጋል ማስተላለፍ የሚችሉ መልእክት ካለ? አዎ፣ ክርስትና የእውቀት ሃይማኖት እንጂ በጭፍን የምንጓዘው በጭፍን የምንከተለው ሳይሆን ጌታ ኢየሱስ ክርስቶስ ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ብሏል። ስለዚህ ክርስቲያን ሊማር ይገባዋል። የተማረ ማህበረሰብ ነው ሊኖረን የሚገባው። የተማረ ማህበረሰብ በሚኖረን ጊዜ እንደ እግዚአብሔር ቃል የሚኖር እግዚአብሔርን ደስ የሚያሰኝ ማህበረሰብ ልናፈራ እንችላለን። ለቤተ ክርስቲያን እግዚአብሔርን ደስ የሚያሰኝ የጌታን ፈቃድ የሚያደርግ ማህበረሰብ ስለምናፈራ፣ ስለዚህ በዚህ የኤማውስ ትምህርት ኮሌጅ ላይ ሁሉም ሰው ቅዱሳን ሁሉ ክርስቲያኖች አማኞች ሁሉ በመሳተፍ እንዲማሩና አገልግሎታችን በምድር የመቆየታችን ዋነኛው ዓላማ የክርስቶስን ተልእኮ መፈጸም ነው። ቤተ ክርስቲያን ዋነኛው ተልእኮ የክርስቶስን ወንጌል ለዓለም ማድረስ ነው። ይህንን ተልእኮ ለመፈጸም ኤማውስ ቅድም እንደተናገርኩት ለዚህ ተልእኮ ሰዎችን እያዘጋጀ ስለሆነ አብያተ ክርስቲያናት ወደ ኤማውስ ኮሌጅ በመምጣት ወደ ኤማውስ የትምህርት ተልእኮ ክፍል በመምጣት በእነሱ ዘንድ ያሉትን ቅዱሳንን ክርስቲያን ወንድሞቻችን ክርስቲያን እህቶቻችን ባሉበት ቦታ ላይ እንዲማሩ ቢያበረታቷቸው ጥሩ ነው። ኤማውስ ለትርፍ የተቋቋመ አይደለም ብለናል። ኤማውስ እንደሌሎች ኮሌጆች እዛ ኮሌጅ በመሄድ ሳይሆን እቤቶ ድረስ የሚመጣ
ቅዱሳን ባሉበት ቦታ፣ አማኞች ባሉበት ቦታ ሁሉ ላይ የሚደርስ ኮሌጅ ስለሆነ ባላችሁበት ቦታ ላይ ጠይቁን፣ በስልኮቻችን ደውሉልን። እኛ ባላችሁበት ቦታ ላይ መተን ትምህርት ቤቱን መጽሐፍትን ልናቀርብላችሁ እንችላለን። በጣም ደስ ይላል። እንግዲህ ጊዜዎትን ስለሰጡን ይሄ ትልቅ መልእክት ለትውልድ ስላስተላለፉ ከልቤ አመሰግናለሁ። ቆይታችን ይሄን ይመስላል። እንግዲህ ውድ ተመልካቾቻችን ዛሬ ቆይታ ያደረግነው ከወንድማችን አብዱሰላም ጋር ነው። የኤማሁስ ኮሌጅ ጅማ ቅርንጫፍ ላይ አስተባባሪ ናቸው። እንግዲህ የሰማችሁት መልእክት እንዲህ ነው። ስለዚህ አሁን ደግሞ በቅርብ ጊዜ በጋምቤላ ክልል መጀንግ ዞን ጎደሬ ወረዳ ሜጢ ከተማ ላይ ቅርንጫፋቸውን ሊከፍቱ ጥቂት ጊዜያት ብቻ ነው የቀረው። ስለዚህ እዛ አካባቢ ያላችሁ በተለይ ሜጢ ከተማና አካባቢ የምትገኙ ቅዱሳን በስር በምናስቀምጠው ስልክ በመደወል እንድትመሰገቡ ከወዲሁ በሩ ክፍት መሆኑን እንናገራለን። እግዚአብሔር ይባርካችሁ። ተባረኩ። አሜን። እግዚአብሔር ይባርካችሁ። ተባረኩ። በሜጢና አካባቢ ላላችሁ ቅዱሳን እንወዳችኋለን። ኤማሁስ ቤታችሁ ድረስ ይመጣል። በወንድማችን ቢቂላ አማካኝነት እዚያ ቦታ ላይ መጥተን የኤማሁስ ትምህርትን ስለምንሰጥ ሁላችሁም ባላችሁበት ቦታ ላይ ጸልዩልን፣ እኛም እንጸልያለን። እግዚአብሔር ይረዳናል። እግዚአብሔር ከእናንተ ጋር ይሁን። አሜን። እናመሰግናለን።